አደራችሁ ቤቶች እንዴት አደርክ ደምስ እንዴት ነህ ይልቃ ዳድራና እንዴት አደርክማ ነይ ታቱ ነው አረፍ ለዝነቴ አትልጥል ሲጣገም አዙሪያ አሰፋል ደምሴ አባይ ምሩ እንዴት አደረ ዛሬ መስገን ዛሬስ ደህና ይመስላል ምን የሱ ነገር አንድ የሰው አንድ ያፈር ነው የሚያደርገው ዋ ባቴ እንደው ተሽማግሌዎቹስ ጋር እንዴት ናቸው ታውቀው የለ አዲስ ነገር የለው ወራሹ አንተነ ህዝቡንም ንብረቱንም መታገዝ ይያሉ ሲነተርኩ ነው ታል እንዴ እኔ ልጅ አሁን መጣን ታታይ እንዴት አደሩ እንደምን አደር ደህና አባትህ እንደምን አደር ደህና ነው ታታይ ጎበዝ መሆን አለብህ እንደ ቀደሙ እንደ አባትህ እንድትሆን መጎበዝ አለብህ እሺ ታታይ ማንንም የለው አንተ ነህ ተተኪው በቀየው በቦታው እንድትተካ ጎበዝ መቼም አባትህ የቀየው አድባር ነበር ጎበዝ ነበር እንደሱ ጎበዝ መሆን አለብህ እሺ ታታይ ቁርስ አዘጋጅቻለሁ ቁርስ አርጉና ታታይ ነጋዳል ይኸው ገበያ አርፍደናል በጊዜ መድረስ አለብን ገበያው ሳይረፍድ ይኸው ቆሎ ቅመሱ አሁን እሱን አምጪ ዝም ብለሽ ነው ታታይ እሳቱ ረፍዶ እንደገና ቆሎ እንደው አሁንስ የዚች ራዲዮ ቀለም መጎስጎስ ነው የታከተኝ አንተ የኔ ያለች እንጂ ቀለብ የላት ድካም የላት እንዲያው ዝም ብሎ እየገለጥኩ መመልከት ብቻ እኔ ነኛ ራዲዮ ዝኒቷን ታልወሰርኩ በየስነፈርቀው አሉ እንደ ወጫላቲ ጥቅማስ ሴት እየሌለ ነው አንተው ወጉ አንተስ ብትሆን ተመጽቷ ውስጥ ያለችው ሴት ወደ ካለወጥከኝ ብለኛል ነበር ልጅነት ደጉ ባላ ሴቲቱን ታላየው ተመጽየት አልነቀልም በየስነፈርቀው ከራዲዮን አንድ ዘፈን እንድሰማ የምትፈቅድልኝ ይህቺኑ መጣፌን ገልጬ ሴቲቱ ላይ እንድታፈጥስ ፈቅድልህ አይደል ተራ እንደው አንተ በልዛሬ ገበያ ቀንቷል እኒህና አንዳንድ ብርሌ ጠይ እንጠጣ ታንተ ጋር ነው ጠይ ቤት የሚሄዱ አንተ አመለ ብዙ ነው እናቴ ካንተ ጋር ጠይ ቤት አለ ና ወደ ቤት እንሂድ እኮ እናንተው ያችን ራዲዮ በዚህ ሎተሪ ቀይሩኝ በየወረቀት ነው ራዲዮ ታንም ቀይሩ ምናችሁ ሞኝ ነው አንተ እቺ እኮ አብራና ያደገች እህታችን ናት ምን ብለን ነው ምን ቀይር አንተ እንዴ ይሄ እኮ መንጋ ብር ያስገኛል እኮ መንጋ ብር የሚያመጣ ከሆነ አንተ ለምን አልሞከርከው እኔማ እድለን እሞክራለሁ ባይሆን ሙዚቃ የቱን እንዳሻ ጨፍርባትና ወረቀት ይቱን ስጠን ድምጽ ጨምርልኝና እስቲ ልስማው እስቲ ጨምርለት እሱ ደግ ሰማሃለ ሰላም ያመቴ የተባለ ሰላም የተባለ ወደው ተቀረበ ስንት ነገር አለ ደምሴ አንተው ነህ ብቸኛ ልጅ የዚህ ሁሉ ንብረት ወራሽም አንተው ነህ
ኑዛዜን እንደው ለመምህሬ ተናዝዤ ጨርሻለሁ። አንተ ግን መውረስ ያለብህ ሀብቴን ብቻ አይደለም እምነቴን እንዲሁም ማንነቴን ጭምር ነው። ሳሳድግህም ይህንኑ እየመገብኩ ነው የኔ ልጅ። አደራህን ድካሜን ከንቱ እንዳታረገው። አደራ ልጅ፣ አደራ ልጅ። አንተ ልጅ ይህን ሬዲዮን መደብደብን ተው፣ መክርህን ስማኝ። እህል ሞልቷል፣ ስንዴ ሞልቷል፣ ጤፍ ሞልቷል። እንግዲህ አንተ የለፋህበት እንዳለ ልዳርህ፣ ግድ የለህም ልጅ። አንቺ እናቴት ደግሞ መቼም ፍቅሩ ከአንቺ ጋር ነው። ውሎም መጣ አመሸም አረፈደ ከአንቺ ጋር ነው እና እስቲ ተቆጭ። አባቢ ምን አለ ብትተወኝ? እኔ ራሴ ምላት እጮኛለችኝ። እሷን ያመጣውለት ትታወቃላችሁ፣ ከዛም ትድሩኛላችሁ። ምን አለ አሁን ብትተውኝ እናንተ? በላምጣት እናጮኛታለች። እኛ ምናያት እንወቃት እንተዋው። እሁድ ተታቦት መልስ እኔም እዚያችሁ ወዲያ አልሄድም፣ ሰንበት ነው። እናትክም እንዳለች እስቲ የዛለት አምጣትና አስተዋውቀን። የመረጥከውን ማሳ እሰጥሃለሁ። እንደ ወንድሞች ትዳርክን ያዝ። ተውኝ በቃ አስተዋውቃቸዋለሁ። ተውኝ አሁን። ተባረክ ልጅ፣ እድሜ ይስጥህ። እኔን የመሰለ ሸበላማ የከተማይቱ ሴት ነች የምትወስድ። እዛው ሀገር ያለው ሸበላ ምን ብሏት ነው አንተን የምታይ? እስቲያቸው ንጥናቸውን አንተ ወላዲት አምላክ። እኔን ነው ዋ ምን ሲያሰኛቸው ልብሱን ነው። እኔም እዛው ሲሄድ ጀረግገው ምን ይሆናሉ እንግዲህ እንዴ? ይልቃል ክብረቴ ደግሞ ለነሱ ዋ አንተ ያ በልጅነታችን ይመጣ የነበረው ነጋዴ ትዝ ይልሃል? ደናዋል እንዴት ነው? ደናውላ እህሉን ጭናችሁ ጨርሳችኋል? አዎ፣ ግን የሚቀሩን እህሎች አሉ። ተንግዲህ አንተም ሆንክ የንግድ ሸሪክህ ወዲህ መምጣት አያስፈልጋችሁ። እኔው ራሴ እህሉን ወንዝ አሻግሬ እልክላችኋለሁ። መልእክተኞቹም ታማኞች ስለሆኑ ሐሳብ አይግባችሁ። ይሄማ ለኛ ግልግል ነው። ይሄን ሁሉ ሜዳና ተራራ አቋርጠን ከመምጣት ገላገሉ። በእውነቱ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እሺ ደህና ዋል። ዋ ትዝ ይልሃል ደምሴ? ተመልሶ እንደማይመጣ ያወቅን ጊዜና ስቅስቅ ብለን ጥሩ ዘመድ እንደሞተበት ሰው ስናለቅስ ዋ ጋሼ 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 ወደ ሀገር እየሄድክ ነው እንዴ? አዎ እየሄድኩኝ። ውሰደን። መውሰዱን እንኳን አላወስዳችሁ፣ ምክንያቱም ቤተሰቦቻችሁ ይፈልጓችኋል። ግን ስለኔ ሀገር መስማት ከፈለጋችሁ እችን ስለኔ ሀገር ለማየት ደግሞ ይሄን የት ነው ሀገርህ? ሩቅ ነው። ከተማ አዲስ አበባ። ደህና ነው። ቻው ቻው። ባባይ ካባረረው በኋላ ዝርም ብሏል። እንዴው የተወልቆ ይሆን አንተ? እንጃ ደምስ እንደው አድማጮቻችን ይህ በኤፍኤም 89.3 እና በ108.2 ላይ የሚተላለፍላችሁ የመዝናኛ ፕሮግራማችን ነው።
የዕለቱን ፕሮግራማችንን የምናጠናቅቀው ባለፈው ሳምንት የወጣው መደበኛ ሎተሪ የአንደኛ ዕጣ ግማሽ ሎተሪ ባለዕድል ባለመቅረቡ የዕጣውን ቁጥር በማስተዋወቅ ይሆናል። 27 23 16 0 ደግሞዋለሁ 27 መድኃኒዓለም 23 ጆርጂስ 16 ኪዳነ ምሕረት እናት 0 ባዶ እናስታውቃለን። በደህና ዋሉ። ጉድ ከሳምንት መልካም ቀን። ምን ነው ታገላታኝ? ምስር ብላ ምን ተገኘ አንተ? ታይቀደም የቆረጥናት ሎተሪ ወጣችልን። ዋ ባለ ሚሊዮን ነው። ኋላስ ራሷ ወጣች እኮ ነው። ምን ደምሴ ኧረ ተው ይልቃል፣ ይሄ ነገር ውሸት እንዳይሆን። ዋ ምን ይሁን ብዬ ነው አንተም ዋሽው? እኔ ተስፋ አይደለም የሰማሁት፣ ራሷ ሬዲዮኒቷ ነች እኮ የነገረችኝ። ታዲያ ምን እናድርግ አንተው? እንግዲህ እኩሌታ ነው የምንወስደው። ይሄ ነው እንግዲህ፣ ሌላ የለም። ተይ ከተሜ መዝለቃችን ኋላስ ደምሴ ኋላስ ኧረ ምን ነው አንተው የቤት ጉር ነች ሚካኤል አባቴ። ምን ይሁን ብላ ነው የቤት ጉር? ዋይት ይኸው ተንግዲህ ምንድነው የምናደርገው? ለአባይ እርጉ ያለውን ሁኔታ በሙሉ እናጫውትና ተመልሰን እንደምንመጣ ዋሽተን ገንዘብ ይፈልጋል። ደግ ይሄን ያለው ግን ሚስጥር እንደሆነ አጥብቀን ነግሯል። እሱ ደግ ይኸው ታዲያ ተነገ በስቲያ በሌሊት ተነስተን ጨርቄን ማቄን ሳንል አዲስ አበባ እንሻገራለን። ግን ማደሪያችን ነገር እንዴት እናድርግ? እማ ደብር የልጆቻቸውን አድራሻ ቢነግሩ ማረፊያ ይሆኑን ነበር። መቼም ለነሱ ሎተሪ ደርሶን ነው ብንል የሚያምነን የለም። አንተ ተሌላው በተሻለ ከተሜን ታውቀዋለህ። እንደው ማረፊያችንና ትንሽ ገንዘብ ብታበድረን ብለን ይመጣል። ታዲያ ማንም ሰው ሳይሰማ ሹልክ ብለን ወተን ሹልክ ብለን ነው የምንመጣ። ልጆች ቤተሰቦቻችሁ እንዳታሳዝኑ። በተለይ ደምሴ እንዲደጋባት በስተመጨረሻ አዘው እንዳይሞቱ ነው። አባይ እርጉ አንተ ታውቅ የለ እንዲህ ሁሉ ነገር እስከ ዛሬ ድረስ ከተማ ያልሄድኩት እሱም ብዬ ነው። ተይ በኋላ በግሬም ቢሆን ዘልቃታለሁ እንጂ አልቀርም። ታዲያ ምን ተሰሳቱ? የእናንተ ልብ ሸፍቶ
ክፉና ደጉን ባለመየታችሁ ችግራችሁ። ሆኖም ግን የተሻለውን ለመምረጥ ማየቱ መልካም። ይልቃል የልተዱ ነው። እኔ ታየኋቸው ታመት በላይ ሆነኝ። ልጆቼ ጠፉኝ አጣኋቸው። አድራሻቸው እዋቡር መቋሚያ ነው አሉ ያሉ እነ ምትኬ። ብታገኟቸው ፈልጋችሁ ይዛችሁልኝ። የኔ ታየኋቸው እንኳን የናንተ የኔ ታየኋቸው ታመት በላይ ሆኖኛል። የልጆቼ ነገር ቅጡ ጠፍቶኛል። ልጆች ይህን ገንዘብ ያመጣሁት መሬትን ባራጣ አስይዤ ነው። ይህን ያደረኩት ከልጅነት ጀምራችሁ ለማየት ጓጓችሁትን ከተማ አይታችሁ ከልብ እንዲወጣላችሁ እና ያገራችሁ የገዛ ሀገራችሁ ልጆች እንድትሆኑ። እንግዲህ በጠዋት ነው የምንመጣው። ማልደን ተነስተን ተሰናብተን እንሄዳለን። ጥሩ። እኔም ለጸሎት እዚሁ ቆያለሁ። እዚሁ እንሰናበታለን። አንተ ተከዛለህ ብላ መጣችሁ ልጆች እንደምን አደራችሁ? ደህናችሁን አደራችሁ? ልጆች እንግዲህ የከተማ ነገር ዋዛ እንዳይመስላችሁ። ሌባው፣ አጭበርባሪው፣ ማጅራት መጪው ጉር ነው። በዚያውም ላይ ደግሞ እንግድነታችሁንና ገንዘብ መኖራችሁን ብር መኖራችሁን ካወቁ ጉድ እንዳትሆኑ ደህና ደህና ሰዎችን እያያችሁ ጠይቁ። በዚያውም ላይ ስትሄዱ ውላችሁ አውቶቡስ ስራ ስለምትደርሱ እንግዶችን አሳድሩ ባካችሁ ብላችሁ አድራችሁ በጧቱ ተነስታችሁ እንድትጓዙ። እንደገና ይቺ ደግሞ ለትንሽ ቀን ስንቅ ብትሆናችሁ እቺን ያዙ። ይቺ ደግሞ አንዳንድ ዕቃ ትሸክሩባታላችሁ፣ ታስቀምጡባታላችሁ። በሰላም ተመለሱ። በሰላም ነው። Ah
ሞላ መኪና ያለ አንዷን እንደ ጦስ ዶሮ የሚከተሏት ምን ብለው ነው አንተ? ነገር ሁሉ ግራ ነው። ቀልባችን እነሱ ቀልብ ይንሳቸው ነው። አሁን እሱን ተወውና አንድ ሁነኛ ሰው ፈልገና በጊዜ ሎተሪ ቤቱን እንየው። ደግ ያቺ ሰው ትመስቺ በዚህ ወዲህ ያለችው ደምሴ ክላ ምን ሆነሃል? አሁን ምስል እንዴት ነው? አይ ምን ነው ራሱ ነው ይሄ የመንግስት ደሞዝተኛ መጽሐፊቷ ላይ አይቼዋለሁ። ራሱ ብለሃል እናቴ ሳሪ ተቆራላንሳ እርጠየቁ ሳሪ የት ዋላችሁ ቤቶች? እንዴት ናችሁ? እንዴት ዋሉ ጋሼ? እንዴት ነው? አዎ ጋሼ አንድ ነገር ቸግሮን ልንጠይቅዎት ነበር። እግዚአብሔር ይስጥልኝ። መች ሰሙንና ነው የሚያመሰግኑን? የዘንድሮ ለማኝ ደግሞ ከመኪና ወርዶ መቀበል ነው። ለማኝ ማን ነው ለማኝ? እኔ አባይ ምሩ አሴ ልጅ ነኝ ለማኝ? ኧረ የሲያውቁኝ ነው አንተ አፎ ሞልቶ ለማኝ ምን ነው አንተ ትልቅ ሰው ነው ብናከብሮ እንዴ ቀለድሳ ወግድ ይሄ ዝም ብለህ ወዲያ ምንድን ነው የምትለው? እንዴት ነችና አንተ ሰው ነው እንዴት ዋልሽ? እንዴት ዋልሽ? ዋ ምን ሆነ? ወላዲቷ ጢም ነው ይሄ አንቺው ኦራ አንተ ረፍ ምን ሆነ? ሰው ላይ ሙርት ይዛለን ምን ፈልገህ? ምትኬን ታውቂ ይሆን? አዎ አውቃታለሁ። ወይት ያለችው እና ፈልጋት ተበላሽ ታቆማለህ። ምትኬ የቷልሽኒ እንደምን ዋላችሁ? ምትኬን ታውቂያት ይሆን? ማናት ምትኬ? ጎጃም ነው ተደጋም ብሩ አውራጃ የመጣች የቄዳማ ሸጋ ልጅ። ውይ እኔ አላውቃትም። ታውቂያት? እሺ ዘረክ ደናዋይ ኦዬ ተረስ ምን ታደርጋለህ? ምን ነው ማንን ነካን? ተረስ የመንግስት መስሪያ ቤት ነው። ኧረ ወይት እንሂድ ታዲያ የሰው ሀገር ሰዎች ነን። አንተ ሆቴል ይደሩ ሂዱ። የት ነው ሆቴሉ? ሂዱ እዛ ማዶ ያሳድሯቸዋል። እዛ ያሳድሩናል? ከፍላችሁ ያሳድሯቸዋል። እሺ ዚያራ ክብሮት እሺ ቶሎ በል ዚያራ ክብሮት የት ዋላችሁ? እግዚአብሔር ይመስገን ደህና ዋላችሁ? ምን ፈልጋችሁ ነው? ተይ ማደሪያ አለ ብለውን ነው ነግረውን ነው የመጣን። ማደሪያ? አዎ እሺ ማደሪያ አለ ግን ያስከፍላችሁ። አይን ታውቃላችሁ? ታዲያ በነጣ ማን እንደራለ? እሺ አንዴ ጠብቅ። እሺ ፍተሻ አለ። ተፈትሻችሁ ነው የምትገቡት። እሺ አንተኛው ና ዘራፎን ነው ምንድነው ደምስ? ምንድነው አከሌት ላይ የሚያዞሩት አንቱ? ይሄ ነው ና ደምስ ይጮሃል። ሂድማ ፈትሻውን ግጠም አንተ እንዴ
ተሽከርክራችሁ ወጣችሁ እኮ ደህና ዋሉ እሺ ራሳቸው አንድ ባንድ ግቡ እሺ እሺ አንተ ይሄስ የደና ጌታ ቤት ሳይሆን አይቀርም የንጉስ ቤት ነው የሚመስል መታወቂያቸውን በደንብ ይመዝገብና ይቆም እና የገጠሪነት ሽፋን እንዳይሆን እሺ መታወቂያ ተሰጥ እኔን ነው ሁለታችሁም አይደል የምትፈልጉት አዎ ሁለታችንም ነው የምናደር ስለዚህ የሁለታችሁንም መታወቂያ ስጡ ያው እሺ 564 ብር ስጡኝ እኔም ብለው ለአንድ አዳር ለአንድ እንቅልፍ የኔ ያልብር ጉድኔ ምን ታሰማኝ አንተ ይሄ ሎተሪ በየት ሀገር ወጣች ዝም በል አንተ ሰው ትሰማ የለም እንደምስ ምን ትሰራብዳለህ እንዴ ለቀቀ አራጎት ፈስቶ አዞርሽብኝ አይደለም ያዞርሽ እንዲያውም ለሚይዘው ነገራችሁ የዞረ ስራችሁ የዞረ አረ ታምጣም አንድ ቀና ሰው በጠፋበት ሀገር ውስጥ ሎተሪ ብለህ ተወሸክታለህ ኑና ነቁኝ ነው አረ እንዲያስባላልክ ደምስ ዋ ምን ላርጋቸው እሺ እንደኔ ኮንዝላር ሆኛ አይደለም አንተው እንዴ ቢከፋኝ እኮ ነው ክፍት ቢለኝ እኮ ነው ደምስ አራ ሄይ ከተማ የኛን ቀይ የሚያመሳስለው ጨረቃዋ ብቻ ነች ደምስ ቀይዋ አልናፈቀህም ነጋ ደግሞ እንደው እናንተ እንደው ነጋ ጠባ ሲያሯሩጧት እቺን ነገር እንደው ምን አለበት ተስማምቶ ቀስ ብሎ ቢሄድ በእግራቸው አይሉም እንደው አንተው ዋ አንተው አይዞ አሁን መግቢያቸው ነው ለነገሩ አንተም እኮ በጣም በሌሊት መጣ እኔ ደግሞ ዛሬ ባታ ስለሆነች ስራ ይገቡ እንደሰጋው እንደ ሀገርህ ባል እየቆጠሩ ስራ መፍታት ያለ መሰለ
እሷን አናግራት። እቺ እግዚአብሔር ይስጥልኝ። ግዴል እንዴት አደርሽ እሜቴ? እንዴት አድረሻል እሜቴ? እግዚአብሔር ይመስገን። ምን ልርዳ? ሎተሪ ደርሶን ነው ከሀገራችን የመጣነ። ገንዘቡ የሚወሰደው ተይ ነው ብሎ አመላከቱኝ። ሎተሪውን ይዛል? አዎ ይዣለሁ እሜቴ። ሁለት ጉርድ ፎቶና መታወቂያ ይዛል? አይ መታወቂያ እንኳን ይልቃል ጋር ነው። ምን አልከኝ? ፎቶ እንኳን የለንም፣ መታወቂያ ግን አለች፣ ጓዴ ዘንድ ነች። በቃ እሱን ሁሉ ነገር አሟልታችሁንና ትወስዳላችሁ። እሺ እሜቴ፣ እሺ እሜቴ፣ እግዚአብሔር ይክብርልኝ። ምን ነው? እንዴት ምን ነው አንተ? እንዴት ምን ነው ደምሴ? ተው ደምሴ ተው ሆዳ አታስብስ። ተው ላላ ሜዳ ላይ ለጅብ ሰተኝ ስትዞር ውለህ መጣህ አይደለም? ኧረ ተው ይልቃል። አንተ እንዳሰብኩ አይደለም ያሰብኩት። ጠዋት ሳይ ግን ቅልፍ ጥሎሃል። ታይ አንድ ላይ ከምንንከራተት ብዬ ነው። መች ተጠፋፍተን የምንውል መሰለኝ። ደሞም ብቀሰቅስህና አብረን ብንሄድ ይሻል ነበር። ይቅር በለኝ፣ አስከፍቼሃለሁ። አንዴ ሆኗል ደምስ። ይልቃል ሎተሪ ቤቱን እኮ አገኘሁት። እሺ እናቴ፣ ግን ጣጣቸው ብዙ ነው። ምን አሉ? ሎተሪቱ ብቻዋን አትረባም፣ መስታወቂያና ፎቶግራፍ ያስፈልጋል አሉ። ያው መታወቂያቱ ተዚህ ዘንድ አለች። ሎተሪቱ አንተ ጋር እኔ ዘንድ። ጎሽ አምጣ። ተያኑረ ናውዲ አኑር ተይ። ጎሽ እንዲያ ከሆነ ደግ ያው አሁን ተይ አገልግል ደግሞ ትንሽ ምሳለች። እሷን ቅማምስና ጉዟችን ጀምራል። ወንድሜ የቷልሽናቲ? አዎ እሺ ታላችሁ በጣም ታምራላችሁ። እሺ እናቴ አላልኩም ገና ከተሜ እግሬ እንደረገጠ የከተማይቱ ሴት ትሾራለች አላልኩም? ወው ሙጀሌ እኔን ነው ማንን? አንተ ነው። ምን ነው አንተ የመየን ሙቀጫ የመሰልክ ልጅ ደግሞ ወገኛ አንተ ደግሞ ኧረ ማ ያትችን አንተ ቆይማ በጣም አይደለም የሚመስል ኧረ ነው ይሽለችና አንተማ አንተ ለማ አድማ ወራታ ክለማ አለ ስላሴ ተቀንስና በዛ ራጉ ምንድነው እየሰራችሁ ያላችሁት? ቆይ ይኸውላ ፓውደር ምንድነው? ሴቲቱ ጠራርጉና በዚህ ማለት እንደጨረሳችሁ ጥሩ ነው። እሺ ለምን እንደምትፈልጉት ፎቶ? ለጉዳይ ነው እናቴ። ጉዳይ ነው ማለት ለፓስፖርት ነው ወይስ ለመታወቂያ? አሁን ላሏቸው ነገር አይደለም፣ ለሌላ ነው። ሌላ ነው። በጣም ብዙ ሰው እኮ ወረፋ እየጠበቀ ነው ያለው። ነገሩ እንኳን ወዲህ ነው። ምንድነው? ያው እናቴ ስታደርግ ያው ሎጋ ያድምጠን። አንተ ደስ እንዳለ ፎቶ ብቻ አንሳነ። ለጉዳይ ነው ብቻ ለጉዳይ ነው። እናንተ በጣም እየቀለዳችሁ ነው ያላችሁት። መነሳት አልፈልጋችሁ። ኧረ አይደለም በጣም ስንት ሰው ወረፋ እየጠበቀ ነው። አፈርሶ ነው በወላዲቷ
እንነግርሃለን ባይው ምንድነው ንገሩኛት አለ ምን እንደምትፈልጉት ይኸውልህ እናቴ የመጣን ተጎጃም ነው የመጣንና hey እንደው ሁሉም የከተማ ሰው እንዳንተ ደግ አይደል እና ስታደርግልኝ ይኸው እናቴ ያድራል በወላዲቷ ይዣለሁ በብግባዳው ጊዮርጊስ ይዣለሁ አደራህን ለአንድ ሰው ትንፍሽ እንዳትል መቼም ወዳጅ እንዳለ ጠላት አለ ምን ነው ትንፍሽ ማለት ነው አደራህን እኛ የመጣነው ተጎጃም ነው ሎተሪ ደርሷል የመጣነው እቺ ለሎተሪ የሚሊዮን ሎተሪ ወጣይልን አሁን እዛ ብሔራዊ ሎተሪ ፎቶ አንጦ ብለው እውነትን ነው እየነገርከኝ ያለው ኦ ማይ ጋድ በጣም ደስ ይላል እንኳን ደስ አላችሁ ፈናኩ ደስ አላችሁ ጌታ ሚሊዮነር ሆንክ ማለት እኮ ነው ሎተሪ ደርሳል ሳሞው ደምሳል ደግ ሳሞት ትንሽ ፈገግ እስኪ ቆም ለማስታወሻም ይሆናችኋል እሺ ይኸው ስናረግ ጠዋት እንነሳለን ፎቶ ቤት ኋላ እንሄዳለን ካልከኝ ሎተሪ ቤት እንሄድና ብራችንን ቆጥር ይኸው አዲስ አበባን ይኸው ምንም የማንቀምሰው ነገር የለም አገር ቤት ፎቶ ተነስቻለሁ ግን በፀሐይ ግድግዳ ድግፍ ብዬ ነው ይሄ ለቁራጭ ፎቶ ምን ተገኘ ከግራ ከቀኝ መብረቅ የሚለቁብን አንተው መስንቆ ሰማሁት በል ጠይቤን ነው አንተው አሁን መሐል አዲስ አበባ ጠይቤት አየን ምድል ማን ያምንናል አይ እኛ ብለን ንዝልቅ ተውማ ደምስተው ናይልቃሌ ነገርኩህ ተው እንጂ ለበልማ እናቴ የዛሬን ዘመን ሰው እንዴት ብያምናለሁ የታች ናቲ ላምጣላችኋል አንዷ ብርሌ ዋጋ ስንት ነው? ያው በሀገር ዋጋ ነው የምንሸጠው 2 ብር ከ50 ይሁን አምጪው 2 ብር ሊያምጪ ተቀበላት ያማለ ያተር ገለባ ነው ሳቅና ጨዋታ ከሚወዱት ጋር ነው አስራ ሁለት ሁነን አንድ ሴት ወደን እሷ ትስቃለች እኛ ተጨንቀን እሷ ትስቃለች ተቀበል የጠጇን ብርሌ ማን ነው ያጎደላት የኔማ ሙልዬ በይሞያት ሙሉ ሆኖ የኔማ ሙልዬ ናውዲ አንተ ና ሙያሽ ሙሉ መስሎኝ ስገባ ቤትሽ አየነው ቀመስ ነው የከተሜ ነገር ውሃ ነው ጠጅሽ ሙያ እየረገበ ነገር እያመጣ ቸግሮት ደይቶ ከአገሩ የወጣ ሰው አይቻላው ደጋግሞ የሚጠጣ ነማ ተቀበል የኔማ ደምሴ
ደምሴ በድቡልቡል ድንጋይ እሷን ቢስታት በድቡልቡል ድንጋይ እሷን ቢስታት ሲያቅራት አደረ ሲያጥወለውላት መልኝ ማለት ሲያቅራት አደረ እስማ እኔ እኮ ናውዲ ናውዲ አርሶ የሚያበላውን አርሶ የሚያበላ አልቦ የሚያጠጣ አልቦ የሚያጠጣ አርሶ የሚያበላ አርሶ የሚያበላ አልቦ የሚያጠጣ አልቦ የሚያጠጣ ከተሜን ሊያጠግበልልኝ ከተሜን ለማጥገብ ይለብስም ይህን ቁምጣ ይለብስም ይህን ቁምጣ የኩሩ ሰው ዘር ነው ኩሩ ሰው ዘር ነው ሰው የሚያቀናጣ እንግዲህ ወንድሜ በለው እንግዲህ ወንድሜ ክብርህን አትጣ አባቱ አባይ ስደፈረ ሲመሰል ቆቆ ጋሬታው ጎጃሜ ገባው ባለታ አየየማኔ አየየማኔ አሁን እቃውን ያስረክብና ጧት ቃሉን ይሰጣል። ኮንስታብል አስገባው። እናንተም ጧት መጣችሁ ክሳችሁን መስራት ትችላላችሁ። ገሎታል ምሽት ተነስ ባለጌ አፈራ ባሉ ነው ማለት
የተመሻችሁ የደንቡን ፍሬ የደንቡን የምን ደንብ? የሻማው ምን እናንተ ሻማ አምጣ። የሚሻማ የሻማ አምጣ። እነሆ ጌታው ሌት እንደ ቀን ፀሐይ በሆነበት ሀገር ሻማ ምን ሊፈይድላችሁ? ገንዘብ አምጣ። የምን ብር? ብር አምጣ። ተኔ ዘንድ ብር አኑረሃል? ታመጣለህ? ታመጣ ብር አምጣ። ወንድሜ የምን ብር? እንዴራቸውን ሰፉት እነሱ። ብር አምጣ። ስማኝ ወንድሜ፣ ለዛሬ 70 ሳንቲም የለኝም። ይኸው ባይሆን ነገ ተነገ ወዲያ ሎተሪ ስለደረሰኝ ያሻቸውን ጅቦ ጌጃ ናት፣ እባክህ ተዋት። ዝም ብላ አትቀመጥ። ምን ትደረግ? በቃ ሌቱን ትክፋልን እባክህ። ትዝፈን ትዝፈን ዝፈን ዝፈን። አልዘፍንም። ዝፈን ዝፈን እንጂ አንተ ከምትመታ ዘፍንም እንዴ? ዝፈን አገሬ ቆላ ነው ደጋ ወይና ደጋ አገሬ ቆላ ነው ደጋ ወይና ደጋ እዛ ብርሃን አለ ሌቱ እስኪነጋን ራገሬን 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 ወጡ ቀለም ሆኖን እንጀራው ብራናን ወጡ ቀለም ሆኖን እንጀራው ብራናን ዳቤ ላጉልኝ ሰው ናፈቀኝናን ራገሬን 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 በርበሬው ይበተን ንፋስ ሆኖ ይምጣን በርበሬው ይበተን ንፋስ ሆኖ ይምጣን በዝናብ ላኩልኝ ጠላውን ልጠጣን ራገሬን 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 ልስቀል በፊልተሩ ይረሳኝ ችግሩ ልስቀል በፊልተሩ ይረሳኝ ችግሩ ይረሳኝ ችግሩ ራገሬን 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 ራገሬን
አቶ ደምስ የምሩ አቤት ጌታው። በድብደባ ወንጀል ተከሰው ነው አይደል ማታ እዚህ እስር ቤት የገቡት? እኔማ ጓዴ ተጠቃ ብዬ ማበሬ ነበር። ታያ ምን ዋጋ አለው? እኔ የምለው ሰው ከፍቶት ታግቶ ሳለ በውድቅት ሌሊት ካላዜምክ ተብሎ ዱላ። ምን ነው ይሄስ ነገር ጦር የለው? እንግዲያስ አይከበርም? አረ መድኃኔዓለም! አይ ምን ነው እግሬን በሰበርክ። አቶ ደምስ አቤት ጌታ። ዋሳሉት ከዋሴ ጋማ ከጓዴ ጋማ ይሄው ነጣጠላችሁ። ና ተነሳው። አራ ወይት ሊደማንቹ ተነስና ቁርስን ብላ። ጉዲ ወይት ብዬ ነው የምበላው? ና እኔ ቤት ነው ቁርስና። ጉዲ ለማንኛውም አንዳንድ መረጃዎች እስከምንሰበስብ ማረፊያ ክፍል ይቆያሉ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ ጌታው። ሌቱን እንድቹን ያደርኩት እስቲ አሁን እንኳን ለረፍ። እግዚአብሔር ያክብርልኝ። እኔ የምለው ጌታው ይልቃል የት ነው ያለው? ይልቃል ማለት ጓዴ ነው፣ አብሮኝ የመጣ ጓዴ። ይልቃል የሚባል ሰው እዚህ አልመጣም። ወንድሜ የት ገብቶ ይሆን? ኮንስታብል እና ወደ ማረፊያ ክፍል መልሶ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ ጌታው። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ ጌታው። እሺ ወይ እግዚአብሔር ያክብርልኝ ጌታው። እሺ አንተ ወይት ነው የምትወስደኝ? ጌታው ይረፍ ብሎ የለ እንዴ? አይ እንደገና ላዚ እስቲል ጎጃም ብሻገር ባባይ ጥናድርጌ ማርዳር እስቲል ጎጃም ብሻገር ባባይ ጥናድርጌ ማርዳር ጅንኖ ጅንና ለጎጃም ጅንና ለጎጃም እናንተ ማተርኮት እሱም ሰው አይነካም አተርኮት እሱም ሰው አይነካም ጅንኖ ለጎጃም ሱሪ አተርኮት እሱም ሰው አይነካም ጅንኖ አሰብ ያበላሽቶ ወቀት አተርኮት እሱም ሰው አይነካም ጅንኖ ማን መንገደኛ አተርኮት እሱም ሰው አይነካም ጅንኖ ጉልበቱን አየበት አተርኮት እሱም ሰው አይነካም በልሽ ብላ። ራ አንቺ ሮብም አይደለም ሮብ ሮብና አርብንማ መጾም ብትፈልግ ኖሮ እኮ አርፍ ሀገር ቁጭ ትል ነበረ። ሃይማኖትህንና ባህልህን መጠበቅ ካማረ ከቄ ባልወጣ ነበር። አንድ ጊዜ ይሄ እግር ከወጣ በኋላ ሮብ አርብ ምናምን ብሎ ነገር የለም። አርፈ ብላ በቃ። ኧረ እንዲህ ያስባላልሽ አንቺ። ሄይ ነው እሺ፣ ደረቅ ዳቦ ትበላለህ? ነው ያልነኩ። እሺ አሁን ነው ካለሽ እሺ የታች የጠፋው ባሽ ተገኘ ደግሞ እስኪና ልሳም እንዴት ቆንጆዬ ልጅ ነው እንዴ! ስናስራትሽን ያዢ ምን ያለ በሰማው ያሪ በእናትህ ልሳም ደግሞ ፊቱ ማን ነው እንዴ? ከናነተው እናት ትጠጣለህ እንዴ? ራኒ አፍጭ እንዴት ነው ነገር
ሱዚ ትባላለች። አብራኝ የምትኖር ጓደኛዬ ናት። ደግ ይልቃል ክብረቴ ነው መባል አቶ ደምሴ አቤት ጌታው ከሳሾቹ ስላልመጡና ከዚህ በፊት ሌላ ወንጀል ሪከርድ ስለሌለበት ለቀኑታል። ይሄ ማለት ግን አላጠፉም ማለት አይደለም። ከዚህ በኋላ በተመሳሳይ ወንጀል አሊያም በሌላ ድርጊት እዚህ ቢመጡ ቅጣቱ የከፋ ይሆናል። አሁን መሄድ ይችላሉ። ይሁን እስኪ እግዚአብሔር ይስጥልኝ። እንዴ ክፈለው። ለምን ነው እናትዬ? ለጥሬ ኧረ በእናትህ እና በነፃ ልትበላ ትፈልጋለህ? ትንሽ የማይቆነጥጥም እንዴ? ምን ሆነ በእናታችሁ? አንተ ወደዛ ታጣጣ ምን ይዛ እሺ አሁን ምን ልታረግ አሰብክ? እኔን ነው እንግዲህ ባልንጀሬን እንፈልጋለሁ። አዲስ አበባ መች እንደዚህ በቀላሉ ሰው ይገኛል ብለክ ነው? ይሄን የደና ቤተሰብ ልጅ ከቤት አውጥቼ አንከራተትኩ እንጂ ወይ ወንድሜ እኔንስ እናንተን አግኝቼ ጎኔን አሳርፉ። እሱ የተወርቆ ይሆን? ለማንኛውም ከፈለክ ያው ትናንትና እንደተኛው እዚህ ጋር እንድጥፈ መተኛ ትችላለህ፣ ጓደኛን እስከምታገኘው ድረስ። እሺ በቃ እኔ አሁን ስራ ልሄድ ስለሆነ ብቻ አንተ ቼ መሄዴ ነው። ይሁን ይሁን እናቴ። ይቅርታ የኔ ወንድም፣ አብሮኝ የመጣ ጓዴ መስለህ ነው አንተን ያንገላታው። አይኔ ፍርጃ የህዝብን ተሻለኝ። ጥሬ በሚነፈቅበት አገር እንዴት ብዬ ነው እያድር የምፈልገው? ምን ነው የኔ ወንድም እንዴ? ተወይ። ኧረ በወላዲቷ ለቅሶ በወንድ ላይ አያምርም። እና አላለቅስ እንደ እናቴ ልጅ የምወደው ጓዴ እኮ ነው የጠፋኝ እኮ። መጀመሪያማ ትረጋጋ። ቆይ ወት ነው ያረፍከው? ኧረ ምን ማረፍ ያለ እግዚአብሔር ምን እንደሚያደርገኝ እጠብቃለሁ። ወይ ታባቴ እገባለሁ ብለን። ሳዲያ ከየት ነው የመጣኸው? ከደጋምብሮ አውራጃ ነው የመጣን። ደጋምብሮ የኛ? እኔም እኮ ያው ግርም ነው ሀገር ይበል። ቋዲያ አንተ የማን ልጅ ነህ? የአባይ ምሯሴ ልጅ። አባይ ምሯሴ ሀገሩ ፊት አውራሪ። እኛን የመሰሉ ባለጠጋ አባትህን ጥለህ ተይ ምን ታደርጋለህ አንተው? እንዲያው ከጀርባ ሳይ የቄ ሰው መስለኝ ነው እንጂ ይልቃሌን እንኳን አትመስልም። ታዲያ ማረፊያ እስክታገኝ ድረስ እኔ በታርፋለህ? በሉ እስኪ ተወዲያ ወዲያ ብዬ የለመንኩት ትራፊ ነች። እንቃመሳት እስኪ። ደምስ ያን የመሰለ የአባትን ነጭ ጤፍ ለምደህ አሁን እንደው ትራፊ መብላቱ ያዙ በዝቶ እንግዲህ ያዙ እንጂ ያስከል ደምስዬ ለመሆኑ የት ይሄዳል ብለህ ትጠረጥራለህ? ሀገሩን አያውቀው፣ ተዘመድ ዘመድ የለው።
የተንከራተተ ይሆናል። ጓዴ አይዞህ ደምስዋ ይገኛል። ታዲያ ለመሆኑ ሎተሪውስ? ያው ተሱ ዘንድ ነው። ባሳዝን ንቃ ንቃ፣ ተነስ፣ ረፈድ። ዛሬም አይደል እንዲ ሎተሪውን የምንቀበል? ደምሴ እንደተኛው ነው። አዎ እንግዲህ እኔ ሂድ፣ እንግዲህ ከቀደምከኝም እደርስብሃለሁ። ሂድ። ምን ነው በሌት በደህና? ምን የከተማ ኑሮ ሌት ተነስቶ ሲኳትኑ መዋል ነው። በሉ ደጓ ደህና ዋሉ። እሺ ደህና ዋል። እኔ የምለው ደምስ፣ እንደው እኮ ይህን የባልንጀራህን ገጽታውን ዘርዘር አድርገህ ብትነግረን እኮ ሁላችን በየፊናችን ስንዘዋወር እናገኘው ነበር። አለባበሱስ ምን ይመስላል? በል ፎቶስ ያኔ ሎተሪ ቤት ሄጄ ትመለስ ጊዜና ፎቶ ያስፈልጋል ብሎኝ ፎቶ ተነስተን ነበር። ዛዲያ አይታል ፎቶ ማን ወሰደው ብለህ ነው? ጎሽ ይህማ ጥሩ ነው። በል አሪያ ፎቶ ቤቱን ፈልገን ይዘናት እንመጣ የለ እንዴ? እንዴት ዋልሽ እናቴ? ዛሬ ይመስገን። አንተ ደግሞ ምን ቀረህና ነው የምትከታተለኝ? እኔን ነው? ኧረ እኔን ነው። ያው አመጣጤስ ይቅርታ ልጠይቅ ነው። ያቺ ማሲንቆ አሳስታን ገብተን ትንሽ በቀማምስ ጊዜ ችግር ተፈጠረ። እናቴ ይቅርታሽን እንደው አመላችሁን ካወቃችሁ በልክ አጠጡም ኖሯል። እሺ እናቴ፣ እሱም አይደል ጥፋታችን። ቀን ጀምሮ እኮ ባልንጀሬን አይቻላቅ። እንደው ዛሬ አይኔን በጨዋታ ቢመጣው ይቅርታ ልጠይቅ እናቴ። እንደው ባክሽ ባክሽ፣ እንደው ባፍርስ። እኔ በምን አቅልሃለሁ? ፖሊሶቹ ነበር የወሰዱት። ኧረ ዋ ፖሊስ እንደው ወይ ታደረሱት አንቺው? ፖሊስ ጣቢያውን ነው እንድነግርህ የምትፈልገው? አላስ ይኸውልህ፣ በዚህ ቀጥ ብለህ ትሄድና ይርጋ እንጨት ቤት ስትደርስ እንደዚህ ትታጠፋለህ። ከዛ በምታገኛት ቀጭን መንገድ ወደ ላይ ትወጣለህ። እኔን እየመጣህ አጭቅጭቀኝ። እሺ አሁን እኮ ፎቶ ተገኘኩ። በቃ ተይዋላ ከተማማሳስ ነው። ያኔ እናንተ ይዛችሁት እንደሄዳችሁ እኮ ነው። እዚህ ታስሮ እንደነበር ነገርኩት እኮ፣ ግን ማንም ከሳሽ ስለሌለው ለቀነዋል። ወይ ድሌ ታያዌት ማገኘው ጌታው ምናልባት ሎተሪ ምናምን ሲል ነበር። ከዛ ጋር የተያዘ ኬዝ ይኖር ይሆን? ዋ እንደው በማናውቀው ነገር ተጥፋፍተን ቀር። ይሄ ባልንጀሪ የት ገብታ ይሆን ደምስ? ማነው? እንዴት ዋልክ? ደህና እናቴ? እንዴት ዋልክ? አለን እስኪ ዛሬ መስከን። እሺ እናቴ። ምን ነው ይልቃል? አልሆነም። አንቺው ፖሊሶቹ ከእስር ቤት ወጥተው ወዴት እንደሄዱ አልነገሩህም? እንደው ምን ማለታቸው እንደሆነ እንጃይ። ሎተሪ ደርሶኛል ተመልሼ መጥቼ ገንዘቡን እንሰጣቸዋለሁ ሲሉ ነበር አሉ። እንዴ ደግ ወንድሜ፣ ሎተሪው እኔ ጋር ነው አላልከኝም ነበር እንዴ? ታዲያ እሱ ጌታ እንትን ገንዘብ ሰጣቸዋለሁ የሚለው? ኧረ እንደው ግራ ግብት ያለ ነው እናቴ ልጅ። እንደው ምኑ ተይዞ፣ ኧረ እንደው ምኑ ተይዞ። አንተ ለማንኛውም ተረጋጋ። ማለት እግዚአብሔር ብሎ ከተገናኛችሁ ጥሩ፣ አለበለዚያ ግን ይኸውልህ ቁጭ ብለህ ምን ማድረግ እንዳለብህ ነው ማሰብ ያለብህ። እንግዲህ እሱ ያውቃል። ጥሩ ሰዓት ነው የመጣኸው። ቡና ትጠጣለህ? እሺ ምሳም አዘጋጅቻለሁ፣ እንበላለን። እሺ እናቴ። ግን እንደው ደምስ እንዲው ጨርቁ ነው እኔን ምንንም አይመስል እኮ ነገር ይሄ ነበር፣ ምንም እንደማትመስል። እንደው ይሄ ፌስታል በየቀኑ እየተወረደሰ መግዛቱ ማበሳ ሆነ እኮ እናንተዬ። ናያችሁን ልኮ አቅፋዳ
ምን ነው በሷ ብትይዝ? አይ ተው ይቅር። ወጥ አሸትብሃለሁ። ህልም እንቅፋት አለው ብለህ ነው? ደግ እንግዲህ ደምሴ እንግዲህ ማረግ ያለው ለማኛ ረከኝ። የታደርሽ አንተ ባላገር እንዴት ነው አገሩን ለመድከው? ልክ ነሽ እቴ። የምንደሰው ባላገር ነበር እንዴ? ምን ነበርኩ? ረረ ቆይ አሁን መሰልጠኑ ነው እንዴ? አሁንም አውሎ ቀርቶ ሀገር የለ ስም የለ ከንቱ ነው አንቺው። ጋሼ ምንድነው የምበለው? እሳት። በእናንተ ሀገር እሳት ይበላል እንዴ? ትልቅ ሰው ስትሆን እሳት ትበላል። እሺ እስቲ ተሳትፎ ለኔም አጉርሽኝ። አጉርሽኝማ። አጉርሽኝ ያልከው አንጮማ ልጅ እንካ ኩረስ እንካ በሞቴ ኩረስ ልልኝ። ጠነባችሳ አንቺ እንዴ ሰበው በደንብ ሰበው። ምን ይሆን ብላችሁ ወደዳችኋት አንቺ? እንካሰላንቲያ በምንቲያ በትሪ ምን አለ በትሪ አት ሎተሪ አዟሪ ስማይ እኔ ውሻላለሁ ተምለምን ፍርፋሪ አይገስ እኔ አይደለም እንዴ ታዲያ ማበላ ፍርፋሪ በላ እሱስ ልክ ነህ የምስ አንተስ ታዲያ ይችን እንካሰላንተ ማትቀምሳት በልያ እንካሰላንትያ አንቲያ በትግል ምናል በትግል እዚህ ከምትዞር አባት ግን አገልግል ሰራል ብለሃል ባሳዝን ያዝ ደግ እንካሰላንትያ በምንቲያ ባጋ ምን አለ ባጋ ትያታለህ ሁሉ አንተን ልጋጋ አይኒ አሸከመኝ እኮ እናንተ ዋሽንግቶን ትችልን እንጣ አንተ ባሳዝኔ ይሄ ልጅ ያየምሩ ልጅ ማደል አወቅኩ አይደል? ታዲያ ምን ይሰራል? ከተማ ወዶ ነው። እኔ የምለው የአባቱ መሞቱን እንደው ሰምቶ የሚሆን ኧረ አልሰምቶም። ምን እያልክ ነው? አይኔ ኧረ ታሞ ነው ጥዬ የመጣሁት ይል ነበር ወንድሜ። ጉድ ሆነ። እንዲያውም ምን ብናደርግ ይሻል ይሆን ጎበዝ? ማልደን ተነስተን እንግዲህ ጧት ማርዳት ነው።
ስማንት መቼም እኔን ማንም አይነካኝም። ጀግና ነኝ። ፍለቅ ነው አይደለም? እንደዚህ በሩን ክፍት አድርገህ የምተኛው። በጣም ጥሩ። ሌላም ጊዜ እንደዚህ ያደረክ ይሄን ሁሉ ንብረት አዘርፈን። ኧረ እንዲህ ያስባላል ቻንቹ። በጣም ጥሩ። እሺ እንዴት ነው እናቴ? ምን ነው ሜሮኒ? እሺ ከዛሬ ጀምሮ ሜሮን እንዳትለኝ። ያልክ እናቴ ያወጣችልኝ ስም ክብሬ ነሽ ነው። ይሁን ከዛሬ ጀምሮ እኔን ስትጠራኝ ክብሬ ነሽ እያልክ ነው። እሺ እሺ እናቴ በቃ ክብሬ ነሽ። ምን ነው ታዲያ ጅብ በመሮጫው ሰዓት እንትና ይሄ ምን የሚባል አለቃዬ ይኸውልህ ልጅና ረፊ ብሎ ፈቀደልኝ። ይሁን ወይ አለቃ። እሺ ይልቃል። ከኔ ጋር አትጠጣም? እኔ ነው? አዎ። ራቁዲ ለምን ነው አትጠጣም የምትለኝ? አይ ቆይ በጣም ክፉ ልጅ ነኝ። ምን በወጣሽ እናቴ? ይኸውማ ይሁን እናቴ። ይሁንማ እድገመው። ራቁዲ ራቁዲ ይሁን። በቃሽ ማናት? ጠጣው እኮ ጠጣው። አንቺው ጠጣው። ለምን መብለህ ጠጣ? ቆንጆ ነው። ጥሩ ነው። ይጣፍጣል እኮ። አዎ ይልቃል። እሺ አሁን ማለት ምን ላጫውትህ? ያሻሽን አውግኝማ ኖር ዲምሲ የኛ ሀገር ሰው ነው ይስማ ይባላል። ዛሬ ነው እንግዲህ ሀገር ቤት ደርሶ መምጣቱ ነው። እንዴት ነህ እናቴ? ደህና ነኝ። እንዴት ነው ሀገሩ? አለው ደህና ነኝ። ቄው ሳንቱ ደግ ነው አለኔ። አዝመራውስ ማለፊያ ነው። እንግዲህ ጎበዝ ጎናችንን እናሳርፍ። በሉ እስቲ ደግ ደህና ደሩ። ማውራልክ ታሪክ የለም። በልጅነቴ እታትዬና አባቢ አሁን ጋር ደረሰችልን። ወግ ማድረግ ልታሳየን ነው እያሉ ሲጠባበቁ ትቻቸው ስለጠፋሁት ነው ማውራልክ ነው ወይስ አሳደገኝን ቀዬ ክቼ ስሜን ቀይሬ እዚህ መጥቼ ስለምሰራው ስራ? ተው እናቴ ይልቃል። ባላ ታሪክ ልኝ ተው ይቅርማ ተይ። ይወዳኝ ያለውልሽ አይደለም አሮጊት እናትና አባቴ ነው ላላ ሜዳ ላይ ጥዬ የደረሰ እህላቸውን እንኳን እንደው ያንን እህል እንኳን ሳልሰበስብ አግባ ወግ ማረግህን እኔ ሲሉኝ አሻፈረኝ ብዬ መጣሁ። ከሃዲ ያለው አይደል? ይልቃል ይሁዳ ይልቃል ከሃዲ አይደለክ ይልቃል። ብለህ ጠጣ። በብለህ ስትጠጣ እኮ ሁሉንም ነገር ነው የምትረሳው። እሺ ጠጣ። ይልቃል ከሃዲ ይልቃል
አንተም ቤተሰቦችህ አግብተህ ወግ ማድረግ አሳየን እያሉ ስለምንኩ ነው አይደለም ትታስች መጣከው ኋላስ እታትዬና አባቢ ልጃችን አሁን ካሁን ደረሰች ወግ ማድረግ ልታሳየን ነው እያሉ ሲጠባበቁኝ ትቻችን መጣሁት። ለምን አታቀባኝ? እኔን ነው አሁን ገባሻለሁ ታቀባኝ ለክ ገባሻለሁ ከዛ በቃ ታገባኝ ሀገራችን እንገባና ታትዬና አባቢ ላይ እግራቸውን ድፍት ብዬ ወድቄ በቃ ይቅር በሉኝ እላቸውና ድል ለባለ ሰርግ ተጋብተን ዘመድ አዝማድ ሁሉ ተሰብስቦ ሲጨፍር ወላዱ አሜን ክበዱ አሜን እያለ በቃ ሲመርቀን ደስ አይልም? እኔን ነው ደስ ይላል። ዋ አንቺ ታይማ ደግሞ ከብቶቻችንን በሮቹ ላሞቹ እንገዛና ልጆቻችንን ወልደን በደስታና በሰላም መኖር ሳይ በቃ ሲምን አባታችን እናደርጋለን። እምናቴ እና ይቃል ታገባኛለህ? የመከራ ጊዜ ነሽ። አገባሻለሁ አገባሻለሁ። የምሩ ነቃ እንጂ ደምስዋ ደምስ ነቃ ምንድነው ባሳዝን ደግም አይደላችሁ እንዴ? እንግዲህ ደምስዬ እግዚአብሔር ያመጣውን ነገር አሜን ብሎ መቀበል። አባት አርፈዋል። አባት ወት ይሄዳል እስቲ ከተል በለው አባቱ አይደለም እንዴ የሞቱት? አለቅስም እንዴ ብሶት ደዝሶኩን ዓለም የቱ እንጂ ብታለቅስ አሁን መቼ በጃል? አባቴ ሁልጊዜ አንድ ምሳሌ ነግረኝ። አንዳንዱ ዘመድ የተረዱ ይቀር፣ አንዳንዱ ደግሞ ሾር። ይህንን ለምንድን ነው የምናቀህ? ያልተፈለገበት ቦታ ስለበቀለ ከተፈለገበት ቦታ ይበቅልስ። ሌላ የማይፈለግ ይኖራል። ልጅ አንዳንዱ ዘር መንገድ ላይ ወድቆ ይቀራል፣ አንዳንዱ ደግሞ እሾህ ላይ ይወድቃል።
ያደረው ደግሞ ለመሬት ላይ ወድቆ ፍሬ ያፈራል፣ ገበያም ይወጣል። አንተም ፍሬ የምታፈራው አንዱ ልጅ አንተ ነህ። ጎበዝ ነህ፣ በርታ። እኔ ግን እንኳን ፍሬ ላፈራ ለሳቸው የማይበጅ ቶታል ይበቃል። እኔ ክፉ ነኝ። ተው ደምሲ፣ ሐዘን ሲበዛ ትርፉ በሽታ ነው ሲሆን የአባትህን እድሜ ለሁላችን እግዚአብሔር በሰጠን ብሎ መጸለይ ነው። እኛም ከጎንህ ነን፣ ወንድሞችህ ነን። ድምላለ እንደው ረጋ ብለህ ብትጽናና። ልክዬ ደምሲ፣ አረፍ ብለህ ምን ማድረግ እንዳለብን ብንወያይ አይሻልም? ይሄ ሰው እኮ አድሮ ጠናበት። እናንተው አዲያም ምን ማድረግ ነው ይሻላል? ሳበናማራ ሰታበረ ልጅት ሞቻና ተሰው ከባራ የየሁያያ 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 ሴትዮዋ የቤት ኪራዩን ለምንድን ነው እስከዛሬ ያልከፈላችሁት ብለዋል። ኧረ እባክሽ በእውነት እኔ እንጃ። ዛሬ እንደምንም ሸቃቅለሽ ነገ ካልሰጠናቸው እንደ በፊቱ የሚታገሱን ነው መሰለኝ። እኔ እኮ አሁን የጨነቀኝ እኔ አይደለም ግን ቆይ ይልቃልን ምን አደርገዋለሁ? ሜሮን በዚህ ሰዓት ይልቃል ምናምን እያልሽ ታስቢያለሽ እንዴ? ቆይ እኔ እኮ የምለው አንቺ ልጅ ፍቅር ይዞሻል እንዴ? እኔ እንጃ አላውቅም፣ ግን በቃ የዋህነቱ፣ ቅንነቱ፣ በዛ ላይ ደግሞ ወንዳ ወንድነቱ እኔ እንጃ የሆነ ድሮ የማውቀው ምናምን ይመስለኛል። እኔ ግን እንዲህ እያልሽ ባትጃጃይ ደስ ይለኛል። ደግሞ ማትቹን ኃላፊነት እንዴት ትወጪዋለሽ? ልጁንም ባታሰንፊው ይሻልሻል። አሁንማ ምን አማራጭ አለ? እኔ የትና እንዴት ሂድ እንደምለው ነው እንጂ ምንም ላደርግለት አልችልም። አንተው ከየት አመጣኸው? ምን አስቸገረ በል። እንዲያው እንዴት ስራ እንደሚሰራ ብትነግሩኝ እኔም ያቅሜን መገደፍኳቸው። ምኑን አሰብከው አንተው? ለራስህ በአባት ቤት በማረግ ያደክ ተሀገር ልትሸከም ነው ወይስ ሎተሪ ልታዞር? ድምሲ ተሀገር ያለው ስራ ላንተ አይሆንም። እንዲያው ዝም ብለህ አትሳቀቅ። ደግሞ እኛ እስካለን ድረስ ወንድሞቼ ነን። ረግ የትልቅ ሰው ልጅ የትልቅ ቤት ልጅ እያላችሁ ልጁን አታስኑት። ከሀገሩ ከወጣ እኔም እሱም ሁላችንም ቆንጮሽ ርግኝ ምን ይላል? ሴትዮዋ የቤት ኪራይ ገንዘቡን ስላልሰጠናቸው ከቤታቸው አስወጥተውናል። ሱዚም ወደ ጓደኞቿ ጋር ሄዳለች።
እኔ አንተን እየጠበቅኩ ነው እዚህ የቆየሁት። ማለት የት እንደምገባ አላወኩም። ከቻልክ እንደምንም ብለህ ወደ ሀገር ተመለስ። እኔ ራሴ እንደዚህ ሆኜ እንዴት የእናቴን አይና ያለው ብዬ ነው እንጂ አገሬ ብገባ በጣም ደስ ይለኝ ነበረ። እግዚአብሔር ጋር አንድ ቀን እንገናኝ ይሆናል። አይ ተይማ ተይማ ተይ፣ ለራስሽ ቸግሮሻል። ዝም ብለህ ተቀበል፣ ሻይ መጠጫ ትሆናለች። ቸከ ነው እንዳንቺው። ኧረ ቆይማ ቆይ ኧረ ወላዴቷን ኧረ በፍጹም ምነው አንተው ኧረ በፍጹም ኧረ እግዚአብሔር የማይወደው ሂድ እናቴ ሂድ ሰላም ግባ እናቴ ኧረ አይ እንደው እናቴ ኧረ አይ አንተ ወንድሜ እንደው እንዴት ያለው ነው አንቺው ኧረ አይ ለምንድን ነው ገንዘቡን ያልተቀበልከው? ዋ አንቺው ቸግሮታኑ ሲንከራተት እያየሽው ገንዘብ ልቀበለው? ኧረ ደግም አይደል አንቺው ኧረ ግን እኮ ቸግሮናል አይደለም? ኧረ ተይ እግዚአብሔር ያውቃል። ለኛ ያለው መቼ ምን እኔ ተይ እንዲያስባላሽ አንቺው ተይ እናቴ ተይ ደርሼ እመጣለሁ። እሺ ጠብቀኝ፣ የትም እንዳትሄድ
እንዳትሄድ ከዚህ ጋር ወይስ ልትሄጂ ነው አንቺ? በቃ አንድ ቦታ ደርሼ እመጣለሁ። ስመጣ እነግርሃለሁ። ኧረ ተይ እናቴ ተይ። ይልቃል ችግር የለም። እዚህ ጋር ጠብቀኝ። የትም እንዳትሄድ ብቆይ ራሱ የትም እንዳትሄድ እሺ? እመጣለሁ። ይልቃል እዚህ ቀመጥ። እሺ እንግዲህ የከተማ ኑሮ እንዳየው ነው። በላይ ጥቂት ቀን ሰርቼ መሳፈሪያ ያገኛለሁ ማለት ዘበት ነው። ለመሳፈሪያ የምትሆን አዋትልን ሰጣ አስበናል። ቼንና እሱ ናት። እንግዲህ ያን ያህል ባይጠቅምህም ለመሳፈሪያ ትሆናለህ። አይሆንም። እስከ ዛሬ ሸክሞኝባችሁ የቻላችሁት አንሶ ደግሞ ከእናንተ ብር ልቀበል። ይልቅ ደምስዬ ተቀብለህ ሀገርህ ቶሎ ብትገባ ነው የሚሻልህ። የለም ያዝ ደምስዬ ግድ የለህም ስልህ ሲሆን ሌላ በጭምርን ነባረግ። አዎ አልቻልንም። ምንና እግዚአብሔር ይስጥልኝ። ብድር ምላሽ ያርገኝ። ምን አድርገህ እናንተንም እቀያችሁ እጎጆአችሁ አምላክ ይቀላቅላችሁ። አሜን አሜን። እናንተም ባይሰጠኝ ምን ይውጠኝ ነበር። ገንዘቡን አግኝቻለሁ። ወዴት አገኘሽው? ያበደርኳት ጓደኛዬ ነበረች። ከዛ ሰጠችው። ቆይ ይልቃል እሱን ተውና በቃ ወደ ሀገራችን እንግባ። ቆይ ይሄንን አይደለም ስንፈልግ የነበረ ደምስ ይቺ ደግሞ መንገድ ላይ ህልዋ መቅመሻ ትሆናለች። አይሆንም ስላችሁ የመጀመሪያው ከብዶኝ ሳለ እንደገና ሌላ እናንተ የት ታመጣላችሁ? ግድ የለህም እኛ ሶስት ነን እንረዳዳለን። አንተ ብቻህን መንገድ ምን እንደሚቀር ይህን ብር ለመውሰድ ጭንቅላት ያይፈል ምን አላሽ ብለህ ብትቀበል ደምስ ኋላ ስንነታረህ ይና ያመልጠናል እኮ ምን አለ ብትሰናበቱኝ። እኔ እኮ ምንም ቢሆንም የደቄ ነው። ቢሆንስ አይሆንም ምን ያዝኑ አይሆንም። ስንነታረህ መኪና ያመልጣል። አዎ ግድ ደምስ ምን አለ እሺ ብትል እሺ ብል እራ እራ ምንድነው እራ ምንድነው እራ እራ ወይ ምንድነው ደምስ ሎተሪዋ ባለሚሊዮኑ ሎተሪዋ እራ 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 ወይኔ ጓዴ ወይኔ ወንድሜን አንከራተትኩት ወንድሜ እራ እራ
አገር ይጀመው ሲችን ነገር ያዘው እሺ እሺ ያዘው አረክ ወደዚህ ያያችሁ እኔ ነው እሺ ደስ አላላችሁ እንደ ፈገግ በሉ እሺ ለጥቅማ ናናት ግባ ግባ ለጥቆዳ እነው ሀብርቆ እነው ሀብቻ ጥሬ ብርቆ አስገባኝ አስገባማ ግባ ለጥቅ ናገር ልጅ እናቴ ነይ እሰይ እቹ አምላክ የሰጠችን አንድ ላይ ተካፍለን እንበላታለን። ናማ ዘዋሪ አስርቀን እሺ ግቡና ተላለፍ ግድም Lem lemon and I, yeah, get better.